ኢየሱስ ሆይ ምን አለኝ ጌታዬ ሆይ ምን አለኝ ኢየሱስ እጆቻችሁን አንሱና እንደዚህ በሉት አወቅኩ ብዬ ደምድሜ ሳበቃ ማለዳ ማለዳ አንተ አዲስ ነህ ማለዳ ማለዳ አንተ አዲስ ነህ እንደ ትናንትናው ከቶ አይደለህም አልለመደም ዛሬም አዲስ ነህ ጌታ አዲስ ነህ ጌታ አዲስ ነህ አዲስ ነህ ሁልጊዜ አዲስ ነህ አዲስ ነህ ጌታ አዲስ ነህ አዲስ ነህ ሁልጊዜ አዲስ ነህ አዲስ ነህ ጌታ አዲስ ነህ አዲስ ነህ ሁልጊዜ አዲስ ነህ አወቅኩ ብዬ ደምድሜ ሳበቃ ማለዳ አንተ አዲስ ነህ ለካ ማለዳ ማለዳ አንተ አዲስ ነህ ለካ ንገሩት በመንፈስ እንደ ትናንትናው ከቶ አይደለህም ሁሌም አዲስ ነህ አዲስ ነህ ጌታ አዲስ ነህ አዲስ ነህ ሁልጊዜ አዲስ ነህ አዲስ ነህ ጌታ አዲስ ነህ አዲስ ነህ ሁልጊዜ አዲስ ነህ አዲስ ነህ ጌታ አዲስ ነህ አዲስ ነህ ሁልጊዜ አዲስ ነህ አወቅኩ ብዬ ደምድሜ ሳበቃ ማለዳ ማለዳ አንተ አዲስ ነህ ለካ ማለዳ ማለዳ አንተ አዲስ ነህ ለካ እንደ ትናንትናው ከቶ አይደለህም አንተ አትለመድም ሁሌም አዲስ ነህ አዲስ ነህ ጌታ አዲስ ነህ አዲስ ነህ ሁልጊዜ አዲስ ነህ አዲስ ነህ ጌታ አዲስ ነህ አዲስ ነህ ሁልጊዜ አዲስ ነህ አዲስ ነህ ጌታ አዲስ ነህ አዲስ ነህ ሁልጊዜ አዲስ ነህ نفسي لانت أفسوالله نفسي لانت أفسوالله نفسي لانت
አፈሰዋለሁ ነፍሴ ላንተ አፈሰዋለሁ የመጀመሪያው ስቴፕ መደረግ ያለበት ምንድነው መሰዊያ ስፍራ መሰራት አለበት እኔነቴ የሚሞትበት የኔ ፍላጎት የሚሞትበት የኔ ነገር የሚሞትበት እግዚአብሔር ብቻ አንደኛ የሆነ በሁኔታ ውስጥ ሁሉ አንተ አንደኛ ነህ ይውላጅ እኔ ዝቅ ልል እሱ ከፍ ልል እኔ ልዋረድ እሱ ከፍ ልል ዳሪ ብዙ ትዕቢት የምታዩት ለምሳላችሁ መሰዊያ ፈርሷልና ሰው እንደልቡ የሚናገረው ለምሳላችሁ አፍርሷልና መሰዊያ የት ቦታ ሄዶ ያሰው ቢሰዋም ቢንበረከክም የሚፈልገውን ሰብስቦ ከእግዚአብሔር ለመሄድ ነው እንጂ ሪሊ የመስዋዕትነት ቦታ አይደለም ለብዙ ሰው ጸሎት በዚህ ምክንያት በአብርሃም ህይወት ውስጥ ሊሆን ያለው ነገር የሚገርም ነገር እንዳይከለከል እዚህ ጋር እግዚአብሔር ምን አደረገ ሰዋለው በቃ ልባርክህ ነው ማለት ነው በቃ እግዚአብሔር ሰዋ ካለ ሊመጣ ያለ ዶፍ ዝናብ አለ ነው ይያለ ያለው እግዚአብሔር እና ኤልያስ አስዋይ መሰዊያውን አበጀ ይላል ሲያበጅ ደግሞ እሱ እንደፈለገው አይደለም እንደፈለገው አሁን ይሄን ልብላችሁ ስሙኝ ብዙ ጊዜ እኔ እንደፈለግኩ አይደለም ማድረግ ያለብኝ ቃሉ እንደሚለው ነው ላነብላችሁ እዚህ ቦታ ላይ ተጻፈውን ቁጥር 30 ላይ ስትመለከቱ ቁጥር 31 ላይ ኤልያስም ስምህ እስራኤል ይሆናል የሚል የእግዚአብሔር ቃል እንደደረሰለት እንደ ያዕቆብ ልጆች ነገድ ቁጥር 12ቱን ድንጋዮች ወሰደ ይላል እኔ ይሄንን እግዚአብሔር ሲናገር እያለቀስኩ ነው የሰማሁት እያለቀስኩ ምን እንደሆነ አላውቅም በቃ ማያቋርጥ እንባ ካይኔ ይፈስ ነበር ይሄንን መልእክት እግዚአብሔር ሰጠኝ ማያቋርጥ እንባ ዝም ብሎ ይፈሳል በቃ ዝም ብሎ ይፈሳል ምን እንደሆነ ልንገራችሁ 12ቱን ነገድ ጠየቅ አይደለም ኤልያስ ምን አላቸው ለእግዚአብሔር አምላክ ከሆነ አምልኩ በአል አምላክ ከሆነ በአልን አምልኩ ብሎ ሲጠይቃቸው ምን ነበር የመለሱለት መልስ ጸጥ ነበር ignored him ምንም አልመለሱለትም ሊሰዋ ሲሄድ ግን የራሱን ነገር ወይም በራሱ ስም አይደለም የሰዋው እምቢ ባሉት በ12ቱ ነገድ ምክንያቱም የሰዎቹ ምላሽ አይደለም ያ ማን ነው ኤልያስን ያንቀሳቀሰው የተጻፈው ነገር ነው ያንቀሳቀሰው እግዚአብሔር ተስፋ የገባለት ህዝብ ስለሆነ መልስም ይሳይስም ግን እግዚአብሔር ደግሞ እንደዚህ ሰውልኝ ብሏል እና ኤልያስ ያየው ሁኔታ ያጋጠመው ነገር በህዝቡ ላይ የሰማው መልስ ውስጡን አናዶት መስዋዕት አላቀረበም እንደ ተጻፈው ነው መስዋዕቱን ያቀረበው እንደ 12ቱ ነገድ ለያንዳንዳቸው ስምህ እስራኤል ነው እዚህ ላይ ይውላችሁ አንድ ነገር ልንገራችሁ 12ቱ የእስራኤል ነገር አንድ ሚስ የተደረገ ነገድ የለም God is not the God of division ወገኖች እግዚአብሔር የመለያየት አምላክ አይደለም ሰዎች ሲሰው መስዋዕታቸውን እንዳይቀበል የሚያደርገው እግዚአብሔር አንድ ነገር ልንገራችሁ በልባቸው ዲቪዥን ካለ ነው ይሄ መንፈስ የእግዚአብሔር ሰዓት እንዳይወርድ የከለከለ ክፉ መርዘኛ መጥፎ መንፈስ ነው spirit of division ነው ከሌላው የተሻለ ሆኖ መቁጠር ራስን የበለጠ ሆኖ የራስን ማየት የኔን አገልግሎት ብቻ ማሳመር የኔን ቸርች ብቻ ማሳመር የኔን ሚኒስትሪ ብቻ ማሳመር ይሄ የእግዚአብሔር አይደለም እግዚአብሔር አያመጣም ክብር አያመጣም ይሄ አያመጣም የኔ አገልግሎት የሚባል ነገር የለም የኔ ቸርች የሚባል ነገር የለም ሁላችን የሱ ልጆች ነን ሁላችን የሱ አካል ነን ወገኖቼ ለ12ቱም ነገሮች አንዳቸውንም ሳይለይ መሰዊያውን ከሰራ በኋላ ከዛ በኋላ በሶስተኛ ደረጃ ያደረገው የእምነት እርምጃ ነው የወሰደው የእምነቱን እርምጃ ልንገራችሁና የመጨረሻውን ሐሳብ እናገራለሁ ምን አይነት እርምጃ እንደወሰደ ታውቃላችሁ ሊመጣ ያለው ምንድነው እሳት አይደለም እሳትን ደግሞ የሚያጠፋ ነገር ምንድነው ውሃ አይደለም አንድ ነገር ከእግዚአብሔር እንደሆነ የሚታወቀውን ለማሳወቅ ከእግዚአብሔር ያልሆነውን ነገር ማብዛት ነው ማለት ውሃው ሊያቆመው አይችልም ማለት ኃጢአት ስሩ ይያልኩ አይደለም ማድራ ወደዛ ሄዳችሁብኝ እንዴ ነው ስለሱ አይደለም ማወራው ሊመጣ ያለው ምንድነው እሳት ነው አይደለም እሳቱ ሲመጣ ምንድነው መጽሐፍ ቅዱስ ሲናገር ውሃውን ላሰ ይችላል ቆይ ውሃ ነው እሳትን የሚያጠፋው
ወይስ እሳት ነው ውሃን የሚያጠፋው? ውሃ ነው አይደለም እሳትን የሚያጠፋው? ዶንት ወሪ አትጨነቁ። እሳቱ ከላይ ይምጣ እንጂ የማይበላው ነገር የለም። ከላይ ይምጣ እንጂ ዶንት ወሪ። ብዙ ሰው የሚጨነቀው በቸርች ውስጥ ለሚፈጠረው ስህተት፣ በቸርች ውስጥ ስላለው ነገር ይጨነቃል። ኦኬ ይተማመስ። የእግዚአብሔር እሳት እውነተኛዋ ከመጣች ይለየዋል። ላሰች ነው የሚለው። የእግዚአብሔርን እሳት የሚያጠፋ ውሃ በምድር ላይ የለም። ዶንት ወሪ። ለዚህ ነው እንክርዳዱንና እንንቀለው እንዲያለ God is not intimidated በሰዎች ዊክነስ እና ድካም ኢንቲሚዴት ልናደርገው አንችልም። እግዚአብሔር he knows እግዚአብሔር የሚያደርገውን በራሱ ኮንፊደንስ ያለው አምላክ ነው። እሳቱ ይምጣ እንጂ የሚሆነውን ነገር ያውቃል እግዚአብሔር። የሚያደርገውን ነገር ያውቃል እግዚአብሔር። ሃሌሉያ ይምጣልን ያ እሳት አሜን። እኔ አላውቅም ውስጤ እዚህ በህይወቴ ላይ ስትራግል ማድረግባቸው ችግሮቼ ፎከስ እንዳላረጋቸው ነው ያደረገኝ ይሄ መልእክት። መስዋዕቴን ልስራ እንጂ እሳቱ ከመጣ ያቺም ትቸገርበትን ችግር አለ ይልስለዋል። እሳቱ ይበላዋል። የሚያስጨንቅ ነገር የህይወት ጣጣ፣ የህይወት ችግር፣ የህይወት ትርምስ ይብዛቶ ያብዛው እንደውም ጨምረው። ሉተር እንዳለው ነው። ሉተር አለው ሰይጣን መጥቶ እንዴት ይሄን ነገር አደረክ? ሌላስ ግድግዳውን በሙሉ ለቀለቀለ ሰይጣን የኃጢያቱን ብዛት አብዛው። ከዛ በኋላ ብድግ አለና ሉተር ይሄንን ሁሉ የኢየሱስ ክርስቶስ ደም አጥቦታል። አለቀ። ለብዙ በደል አንድ ደም ፈሷል፣ ለብዙ ድካም አንድ እሳት ይወረድልን። አሜን። ዛሬ ሰዎች እኔ እግዚአብሔር እንዴት እንዳጽናና ልንገራችሁ። እገሌን ለማጽናናት ህይወቱ እንዲበረታ ቃሉን እንዲያነብ እንዲጸልይ አቤት የማልጥረው ነገር የለም። ሲመጡ በቃ እዚህ ሳርክ ስከታተላል ስልክ ስደውል መከራ አባቴን ነው የማየው። እንደ ቃል ካላችሁ እማላው መከራ የለም። አሁን ግን አንድ ነገር ገባኝ። ለካ የጎደለን እሳት ነው። እሳቱ ሲመጣ ምናልባት ችግራችን ቀስ በል ማለት ይሆናል እንጂ አረ ተው ቆይ እንደሱ አይደለም። ስርዓት የማስጠበቅ ችግር ነው እንጂ የሚመጣበት ሰዎችን ቸርች እንዲመጡ የማድረግ ማስታወቂያ አገልግሎ ብሎ የመለመን ማስታወቂያ እንደማይኖር እርግጠኛ ነኝ። እግዚአብሔር ያን ዘመን በኢየሱስ ስም አሁን ያንተው አሜን። ያ እሳት በእናንተ ላይ ይምጣ በኢየሱስ ስም። እስቲ ሁለት እጆቻችሁን አንሱና አሜን በሉ አንድ ጊዜ አሜን። መስዋዕቱን ሰራ፣ እንደ እስራኤል ነገሮች አደረገ፣ ውሃውን አበዛ። because ያውቃል እሳቱ ሲመጣ ሊያደርግ የሚችለውን ነገር። ከዛ በኋላ በሱ በኩል የሚጠበቅበትን ድርሻ ካደረገ በኋላ አይኖቹን ወደ አምላኩ አነሳና የጸለየው ጸሎት ልቤን ይነካኛል። ኤልያስ እዚህ ላይ ነው የምንሳሳተው። አገልጋዮች ካላችሁ ስሙ ባካችሁ። ሲጸልይ ጸሎቱ ጌታ ሆይ ቀብተኝ የለም በቃ ታውቃለህ አይደል? ላይ ባለው እሳት አላለም። ምንድነው ያለው? ዊሽ አንድ ነው አለ። ዲዛይር አንድ ነው አለ። ይሄንን ሁሉ መስዋዕት የከፈለ ይሄን ሁሉ ነገር ያደረኩት አንድ ነው ጥያቄ አለ። የመጀመሪያው እሱ ምንድነው? አንተ አምላክ እንደሆንክ ይሄ ህዝብ ያውቅ ዘንድ ነው። ሃሌሉያ ሃሌሉያ። የእግዚአብሔር አገልጋዮች ክብራቸው ህዝቡ እግዚአብሔርን ሲያውቅ ማየት ነው። ምክንያቱም አምላኩን የሚያውቅ ህዝብ ይበረታል ነው የሚለው። ደካማ ህዝብ እንዳንመራ አምላካቸውን የሚያውቁ ህዝቦች እግዚአብሔር ይስጠን በእውነት። ብርቱ ህዝቦች፣ ኃይለኞች ህዝቦች፣ ከተማ የሚነቀንቁ ሀገር የሚነቀንቁ ሰዎች ፕሮግራም የሚካፈሉ አይደለም። ሰንዴ አምልከው የሚሄዱ አይደለም። ሲወጡ የተበተኑት ቃሉን እየሰበኩ የሚሄዱ እጃቸውን በድውያ ላይ የሚጭኑ አጋንንትን የሚያወጡ ስለ እምነታቸው የማይፈሩ በእግዚአብሔር ክብር የተሞሉ ህዝብ ይነሱ ዘንድ እሳት ያስፈልገኛል አለ። ስብከቴ ሊመልሰው አልቻለም። ኤክስፕላኔሽኔን ህዝቡን ሊመልስ አልቻለም አለ። መልስ አልሰጡኝም እኮ እግዚአብሔር ሆይ፣ ግን አንተን ያውቅ ዘንድ ህዝብ እባክህ እሳትን ላክ። ህዝቡ እግዚአብሔርን እንዲያውቅ ነው ጸሎታችን፣ አገልግሎታችን፣ ስብከታችን፣ ዝማሪያችን መሆን አለበት። የእግዚአብሔር ህዝብ ከእግዚአብሔር ጋር ከኛ ጋር አይደለም። አገልጋዩ ላይ አይደለም ፎከሱ እኛ አይደለም። እባካችሁ አይናችሁን ከኛ ላይ አንሱ፣ በኢየሱስ ስም አንሱ። እገሌ ተቀባ እገሌ ነው ነብይ፣ አቤት እሱ ላይ ልቅባት ምናምን
ኖ ቅባቱ የመጣው ለአንድ ነገር ነው አንተ ከእግዚአብሔር ጋር እንድትገናኝ የሚሰበከው አንተ ከአምላክ ጋር አምላክ እንድታውቅ ነው ቃሉ የሚገለጠው እንጂ ያገልጋዩን ቅባት እንድታደንቅ አይደለም ብዙዎቻችን አገልጋዩን አድንቀን እኛ ግን ሳንገናኝ ከእግዚአብሔር ጋር እንሄዳለን ለምን ፐርፐሱ ስላልገባን ነው እግዚአብሔር አገልጋዩን የቀባው አንተና እግዚአብሔር እንድትገናኙ ነው እንጂ አንተና አገልጋዩ እንድትገናኙ አይደለም that's what he prayed ጸሎቱ ያ ነበር አንተ አምላክ እንደሆንክ ይታወቅ ዘንድ because ሲጀምር የነበረው ችግር ምን ነበር ህዝቡን ዝም ያሰኘ እንዲያነክስ ያደረገ ችግሩ ምን ነበር እግዚአብሔር አምላክ እንደሆነ የማያውቅ ህዝብ ነው ቢያውቅም ያለየ ህዝብ ነው ባልነው አምላክ ወይስ እግዚአብሔር ተብሎ ሲጠየቅ መልስ ሰጥ ያልቻለ ህዝብ ነው ስለዚህ ጸሎቱ ምን ነበር ቁም ነገሩ ኤልያስ መቀባት አይደለም ቁም ነገሩ ቅባቱ ሰውን ከአምላክ ጋር ማገናኘት ይችላል ወይ ነው ሁለተኛ ኤልያስ ሲጸልይ ምን አለ ይሄንንም በቃልህ እንዳደረኩ ይታወቃል not by intellect የኔ ዕውቀት የኔ ጥበብ የኔ ችሎታ አይደለም ማለት እንዲታወቅ ነው ፈልገው ስለታ አትኩሌት አድርጌ መናገር ኤክስፕሌን ማድረግ ችሎታ አይደለም ነገር ግን ይሄንን ያደረገው ቃልህ እንደሆነ ይታወቅ ዘንድ ይሄንን ጸልያለሁ አለ ጸሎቱ ያ ነበር አንዳንድ ጊዜ እግዚአብሔር ባርኳችሁ ስትወርዱ የምትፈተኑበትን ፈተና ልንገራችሁ እናንተ እንዳረጋችሁት ይሰማችኋል ብዙዎቻችሁ ምናልባት ላይገባችሁ ይችል ይሆናል ግን አንዱ ፈተና እሱ ነው አገልጋዮች ላይ ያሆነ ነገር ሆኖ ሲወጣ አደረኩት የሚል መንፈስ ውስጣችሁ ይመጣል ኤልያስ ግን ጸሎቱ ምንድነው ቃልህ እንዳደረገ ይታወቃል it's your word የኔ አይደለም ቃል ሶስተኛ ላይ ነው ምን አለ እኔ ደግሞ ያንተ ባሪያ እንደሆንኩ ይታወቃል እንዴት ጥሩ መሰላችሁ አገልጋይ የእግዚአብሔር እንደሆነ ሲታወቅ ህዝብ መፍራት ይጀምራል አገልጋይ እንደሆነ ሲታወቅ ነው መጥፎ አገልጋይ የእግዚአብሔር አገልጋይ እንደሆነ መታወቅ አለበት ምን ማለት ነው አገልጋይ ማለት የራሱን ውሽ እንደማይናገር የራሱን ፍላጎት ያስተላልፈ እንዳደለ እሱ የሚሰማውን እየተናገረ እንዳደለ ግን ተናገር ያለውን እየተናገረ እንዳለ አሸንዳ እንደሆነ አስተላላፊ እንደሆነ መታወቅ አለበት ህዝቡ እንዲያውቅ ጸልያለሁ አለ አራተኛ ላይ የተናገረውን ቃል ልናገርና አጭር ጸሎት እናደርጋለን ቁጥር 37 ላይ ይላል አንተ አቤቱ አምላክ እንደሆንክ ልባቸውንም ደግሞ እንደመለሰ ይህዝብ ያውቅ ዘንድ ስማኛል አይገርማችሁ ሁሉ ሆኖ የኤልያስ አንድ የተናገረው ነገር የሰው ልብ ወደ እግዚአብሔር መመለስ የሚችል የሰው ፍላጎት አይደለም ራሱ እግዚአብሔር ነው እግዚአብሔር ልቡን ያልመለሰለት ሰው ልቡ ሊመለስ አይችልም ፒሪድ እንዴት አድርጌ ወጥቼ ላጠጣችሁ እግዚአብሔር ካረዳ አትችልም በቃ ሰማይ ወጣ መሬት ወረድ እግዚአብሔር ልብህን ሲመልስ ነው ማልቀስ የምትችለው ዛሬ ጣዋት ገና ስንበረከክ ውስጤ ጎርፍ አይኔ ዝም ብሎ ያለቅሳል ራሴን እስከፈራው ድረስ ይረዳቸዋል እግዚአብሔር ልብህን መልስ ያደርጋል ቁጭ ብሎ ምንም ጠብ የማይልበት ጊዜ አለ ፓስተር ስቲፎን እንደሚለው መኪና ልታሳጥቡ ስትሄዱ አይታችኋል አይደል መስታወቱን በሩን ግጥም አድርጋችሁ ዘግታችሁ መኪናው ውሃ በውሃ ሆኗል እናንተ ላይ አንድ ጠብ የሚል ውሃ የለም እንደዛ ነው የሚሆነው ሰው ልብ ውስጥ ምንም ጠብ የሚል ነገር የለም ግን ውጭ ረስርሷል አካባቢው ሁሉ ረስርሷል እሱ ልብ ውስጥ አንድ ነገር ታየው ለምን የሰውን ልብ ወደ እግዚአብሔር የሚመልስ እግዚአብሔር ብቻ ነው ቸርች መምጣት አይመልስ ቃል ማንበብ አይመልስ መጸለይ እነዚህ አብይኑ ናቸው ወይ ናቸው ልብህን መንካት የሚችል ግን እግዚአብሔር ብቻ ነው እግዚአብሔር የነካው ልብ ምንኛ የተባረከ ሰው እግዚአብሔር እንደነካው በምን ይታወቃል ብትሉ ማጎንበስ ይጀምራል ፒሪድ ቆይ ሰማችሁ ልባቸውን
ራሱን ገለጠና እሳቱን ከሰማይ አወረደና ህዝቡ ያ ሲጠየቅ ሲለመን እምቢ ያለ ህዝብ ልክ እሳቱ ሲወርድ ቆይ ላንብላችሁ ምን እንደተጻፈ ተመልከቱ እዛ ቦታ ላይ ምን ይላል ቁጥር 38 ላይ የእግዚአብሔር እሳት ወደቀች የሚቃጠለው መስዋዕት እንጨቱን ድንጋዩን አፈሩን በላች በጉድጓዱም ውስጥ ያለውን ውሃ ላሰች ካለ በኋላ ህዝቡም ሁሉ ያንን ባዩ ጊዜ በግንባራቸው ተደፍተው እግዚአብሔር እሱ አምላክ ነው አሉ እግዚአብሔር ሰው ልብ ሲነካ እሳት ሲወድቅ የእግዚአብሔር ባሪያዎች ጸሎት ሲሰማ ምልክቱ ምንድነው ቢባል ህዝብ መስገድ ይጀምራል እኔ መስገድ የሚለውን ቃል ያንስበኛል በግንባራቸው ሰገዱ ማለት ተደፉ ነው የሚለው መደፋት ማለት ትዝላችኋል ድንጋይ አደናቅፏችሁ ስትደፉ not you የጣለህ ነገር አለ ማለት ነው ሃሌሉያ አረ እግዚአብሔር ይጣለን በእውነት ይሄ እንዲህ ብሎ የቆመ ሰው ሁሉ ምን ሆነ ኤልያስ ያናገረው እንደዚህ ብሎ ነው የመለሰው አይኑን ያዩ ቁልጭ እግዚአብሔር ሲመጣ ግን ተደፉ ነው የሚለው መጽሐፍ እኔ እግዚአብሔርን ያልኩት በቃ እንደጎበኘኸኝ እቺን ቸርች እንደጎበኘህ ማቀው በአንድ መንገድ ነው ስንደፋ ደስ የሚለው ይሄው ህዝቡ ሁሉ ይላል ምን ማለት ነው አንተን ይጨምራል አንቺንም ይጨምራል 30 ዓመት ቸርች ኖርከውንም ይጨምራል 20 ዓመት ኖርከውንም ይጨምራል ዛሬ የመጣውንም ይጨምራል በአገልግሎት ብዙ ኖርከውንም ይጨምራል አሁን የመጣውንም ይጨምራል ሁሉ በእግዚአብሔር ፊት ሲደፋ እግዚአብሔር ይሄን ዘመን ይሄን ክብር ይመልስ ወደ ቤቱ ህዝብ መደፋት ሲጀምር እግዚአብሔር ጎበኘን የሚባለው ያኔ ነው የእግዚአብሔር እሳት እውነተኛው እሳት ወደቀች የሚባለው የእግዚአብሔርን ህዝብ የሚያቀልጥ እሳት ልባችንን ለእግዚአብሔር ቃል ለእግዚአብሔር መልእክት ለእግዚአብሔር ሰዎች መልእክት ማንቀጥቀጥ የሚችል እሳት ነው የወረደው ምልክቱ አይደለም እሳቱ የሰራው ስራ ምንድነው ነው አዋርዷል ሰዎች በእግዚአብሔር ፊት ከዛ በኋላ መውደቃቸው ብቻ አይደለም ያስገርመኝ አሉ የሚል ቃል ተጽፏል ምንድነው ቅድም ሲጠየቁ ማለት ያቃታቸው እግዚአብሔር እሱ አምላክ ነው ማለት አቃታቸው አይደለም አቃታቸው ነበር እሳቱ ከወረደ በኋላ ሰው ተደፍቶ አንድ ነገር ነው የሚለው እግዚአብሔር እሱ አምላክ ነው 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 አሉ ነው የሚለው መጽሐፍ ቅዱስ እግዚአብሔር አምላክ ነው አይደለም ያሉት ተደፍተው ነው እግዚአብሔር ሲገለጥ ምርጫ የለም መደፋት ነው ምርጫ አሁን ምንም የማይመስልህ ያሳት ብቻ ይምጣ አሁን ሲነገርም ሲባል ልብ ውስጥ ጠብ የማይል ነገር ኦኬ ግድ የለም ተወሪ ይመጣል ያሳት ይመጣል እኔ አምናለሁ እግዚአብሔርን እሳቱን ይልካል እግዚአብሔር ያሳት ሲመጣ መድረካችን ይለኮሳል ያሳት ሲመጣ ዘማሪዎች እንደዚህ እንደሚዘምሩ እንዳይመስላችሁ እስቲ ህዝቡን ካምናምን አይደለም ወይ ጉድ ወይ ህዝቡን ካ ባንተ ላይ ሲመጣ በመትለውንም አጣቀም ምትሆነውንም አጣቀም ህዝቡስ ሲገባ ወገኖች የሚሆኑ ነገሮች አሉ እንዲህ አይነት ቦታ ላይ እንዴት አጋንንት ይቆማል እንዲህ አይነት ቦታ ላይ እንዴት በሽታ ይቆማል እንዲህ አይነት ቦታ ላይ እንዴት የጥላት ስራ ይቆማል ወገኖች ዛሬ ጸሎት የሚኞት የሚሄ ነው የእግዚአብሔር እሳት በእኔና በእናንተ መካከል ትውደቅ ለዚህ ነው ኢየሱስ ሲናገር እንዲህ አለ እሳትን ልጥል መጥቻለሁ አለ እሳቷ ከነደደች ምን እፈልጋለሁ ዲዩሲ የልቡ ዲዛይር እሳቱ ከነደደ ምን እፈልጋለሁ የአምላክ ምኞቱ የመስቀሉ ስራ የሰራው ኢየሱስ ከጨረሰ በኋላ የልቡ መሻትና ምኞት አንድ ነገር ነው እሳት ሲነድ ማየት ነው እሳት ሲቀጣጠል ማየት ነው በሴቶች ላይ እሳት ሲነድ በወንዶች ላይ እሳት ሲነድ በአገልጋዮች ላይ እሳት ሲነድ በመድረኩ ላይ እሳት ሲነድ በዘማሪዎች ላይ እሳት ሲነድ በጸሎት አገልጋዮች ላይ እሳት ሲነድ በዲያቆናት ላይ እሳት ሲነድ እግዚአብሔር በየአገልግሎት ዘርፍ በምእመኑ ላይ ያለ እሳቱ የእግዚአብሔር ደስታውና እርካታው እሳት ሲነድ ማየት ነው ቀጠልጠልጠል ሲል እግዚአብሔርስ በመንፈስ ሻራ ፓራ ፋላ ፖዬ ፒሪያባ ሆያ ያለ ሲጮህ ክብሩን ሲጥል ልብሱን ሲጥል ማንነቱን ሲጥል የእግዚአብሔር ኃይል ሲያገኘው ማና ካሲያኖቻችን ጨፉና ጸልዩ ፍራሃሴት ለቤዲ ሃንትራ ማዲው ካልድሬ ቤሬኪያ እንደዲያ ሳታ ፓቶ ይባክ